ለልጅቷም እንድንጸልይላት እኛም በሰላም ያልከን በሰላም ያሳድረን። ተመስገን። ቤተክርስቲያን አልገባም ብትለኝ በጭጫል ብዬ ላቀልጥልህ ነበር። አይዞህ እኔ እንኳን ምንም አልሆንም። ፈርቂ ልጅቷን ሁኔታ ብታየው እንዴት እንደምታሳዝን አንተ ራሱ ከኔ የበለጠ ነበር። አይ እኔ እንኳን ይቅርብኝ። ከአንድ ቤት ሁለት እብድማ ይከብዳል። ለእኛ ጤናችንን ከሰጠን ይበቃናል። ተክለ ሃይማኖት አባቴ አንተ ወንድሜን ጠብቅልኝ። ከኛ የባሰ ብዙ ችግር ያለበት ሰው አይተናል። ሁኔታው እኮ በጣም ነው የሚያስፈራው። የሚበጭጭ እየመሰለኝ ነው። ያቺ ልጅ ግን ታሳዝናለች። እኔ ደግሞ ከሱ ሌላ እኮ ሰው የለኝም። አንተ ከዛ መከራ መንገድ በምታስወጣት መንገድ አስወጣ። ደግሞ ከዛ ከሆስፒታል አስወጥተህ ሌላ ስራ ስጥ። በሰላም ያልከን በሰላም አሳድረን። አንዴ ጎንበስ በሉ። ዶክተር መጥቶ ነበር እንዴ? አዎ። ምንድን ነው የምትበላው? ማስቲካ ነው። እኔ እንድበላ ሰጠኛል። ማስቲካ ከበላው በጣም ብዙ ጊዜ ያመኛል። እሺ ሰጥሻለሁ። ለማንኛውም ደረቀሽ ሚሽ መንፋት እኮ እችላለሁ። እሰይ ጎበዝ። ነፍቼ ላሳየህ እንዴ? ኧረ በህግ አምላክ። እሺ ዛሬ እንደውም እናንተ ናችሁ በየተራ የምትዘፍኑልኝ። መጀመሪያ ማን ነው የሚዘፍንልን? ዴቭ። ብራቮ ዴቭ። እሺ ክቡራን ተመልካቾች